ነግራችኋለሁ basically order ያረኩት ከመጀመሪያ እስከ መጨረሻ ነግራችኋለሁ እንድታቁት ማለት ነው super green ማለት የተለያዩ ቅጠላ ቅጠሎች ናቸው like it has a broccoli cabbage regular salad no so I did half super green half lentil ድፍን ምስር ጥቁር ምስር and then they asked me for what kind of dipping እዛ ጋር ያላቸውን ዲፕ የሚባሉ አሉ ሁለት ስኩፕ ኦፍ ሃርቪሳ ይሄን ይመስላል ቀይ አዋዜ በሉት literally ሁለት ስለሚያቃጥል ከሁለት በላይ አታርጉት እሺ የሚቀጥለው ደግሞ ፍላፍል ታውቃላችሁ ያው ከሽምብራ ነው የሚሰራው እሱን አደረኩኝ ከዛ ሲቀጥል ደግሞ ይሄ የተለያዩ ታፒንጎች ናቸው I did cherry tomatoes cucumber tomatoes I did cucumber and then I have broccoli fire roasted it broccoli ድቅቅ ብሎ የሮስት የተደረገ broccoli አረኩበት and then their pita chips እንደዚህ ዳቦ የተሰባበረ ዳቦ እሱን ከላይ አደረኩበት ከዛ መጨረሻ ላይ ወካነ ድሬሲንግ ይሏቸዋል 90% ድሬሲንጋቸው is vegan እንዲህ ስታዩት ነው vegan ይላልና እኔ usually የምመርጠው አረንጓዴው ነው I think it's called shakshukka or I choose the garlic vinaigrette ከሁለት አንዱ ነው የምመርጠው but usually the green one I choose and that's it ከዛ ሌላ ደግሞ መሃል ላይ እንደዚህ ፒራቸውን ጠብሰውት ይሸጣሉ usually is ዳቦ ቂጣ ፍራይ አድርገውት ነው የሚሸጡት ግን ፒራው has ጦስኝ ኦሬጋኖ አለው እና እሱን ድፕ ያረጋችሁ እንድትበሉበት ነው እኔ ላሳያችሁ ብዬ ነው ፒታው anyways ትንሽም ላሳያችሁ ሞክሬያለሁ እዛ ፊት ለፊቱ መኒያቸው ላይ vegan ብለው ሌብል አድርገውታል ምን እንደ ቹዝ እንደምታረጉ አሁን ፍላፍል ቹዝ ከምታረጉ ሮስት የተደረገ ቬጅቴብል አለ ኦር ስኳር ድንች አለ ሮስት የተደረገ ስኳር ድንች አለ እሱን መምረጥ ትችላላችሁ እሱ vegan ነው anyways I know some of you ስራ የምትሄዱ ከሳሙናችሁ ኦርደር ማድረግ ያለባችሁ ምርጫ ላጣችሁ አካባቢያችሁ ካቫ ካለ ኦርደር ማድረግ ትችላላችሁ የጾም ምግብ መጨረሻ ላይ ደግሞ መልእክት የሚሆነው I know ካመንቱ ለምን እንደምትሉ የጾም ከቤት ካሉ ነው ምናምን